አንድ ነገር ልንገራችሁ፣ በህይወታችሁ ውስጥ ምን አይነት ውሳኔ ልትወስኑ እንደምትችሉ ምንም የምታውቁት ነገር የለም። ያ ውሳኔ ደግሞ ብዙ ነገር ሊሆን ይችላል። እስኪ እናንተ ህይወታችሁን ለማትረፍ እስከምን ድረስ ትሄዳላችሁ? አሁን የምነግራችሁ ታሪክ ፊልም አይደለም፣ እውነተኛ ታሪክ ነው። ሰውየው አሮን ራልስተል ይባላል። ብቻውን ሃይኪንግ መሄድ ይወዳል። ይህም ሰውዬ ያሳለፈው ጊዜ አንድ ሰው ለአንድ ሰዓት እንኳን ማሳለፍ የማይችለውን ጊዜ ነበር። በዛም ወቅት ማንም ያልጠበቀውን ነገር አደረገ። አሮን በጣም ልምድ ያለው የአሜሪካ ሃይከር ነበር። ትላልቅ ተራራዎችን በመውጣትና ብዙ አድቬንቸሮችን ያሳለፈ ሰው ነው። ይህም ሰውዬ በጣም ልምድ ያለውና በጣም ጠንቃቃ እንዲሁም እያንዳንዱን ነገር በልምድና በእውቀት የሚያደርግ ሰውዬ ነው። አፕሪል 2003 ነበር። አሮን እንደተለመደው ሃይክ ለማድረግ ብቻውን ይወጣል። ግን በዚህ ሰዓት ለማንም የት እንደሚሄድና ምን ሊያደርግ እንደሚሄድ አልተናገረም ነበር። ይህ አለመናገሩ ግን በኋላ ላይ ችግር ያመጣበታል። አሮንም ተራራ እየወጣ ባለበት ሰዓት ያልታሰበ ነገር ተፈጠረ። 360 ኪሎ የሚመዝን ድንጋይ በድንገት ተንቀሳቀሰ። ምክንያቱ ምን እንደሆነ ባልታወቀ መልኩ አሮን ለሰከንድ ውስጥ ያ ድንጋይ ተንሸራቶ ወድቆ የአሮን እጅ ላይ አረፈ። አስቡት፣ 360 ኪሎ ግራም የሚመዝን ድንጋይ እጃችሁ ላይ ሲያርፍ የአሮንንም እጅ ከወለሉ ጋር ለጠፈው። እጁንም ከድንጋዩ ስር ለመጎተት ሞከረ። ድንጋዩንም ለመግፋት ሞከረ። ጮሁም ሌሎች ሰዎችን ለእርዳታ ለመጥራት ቢሞክርም ነገር ግን ምንም ነገር ሊያደርግ አልቻለም። ከፍታ ላይ ስለነበርና ማንም በአካባቢው ስላልነበር ማንም ሰምቶ ሊረዳው አልመጣም ነበር። ስልኩን አውጥቶ ለመደወል ቢሞክርም ነገር ግን ኔትወርክ የለም ነበር። ምክንያቱም ያለበት ከፍታ ኔትወርክ እንዴትም ሊኖር አይችልም ነበር። አሮንም ሊወጣው የማይችለው ችግር ውስጥ እንደገባ ያኔ ነበር የተገነዘበው። አማራጭ የለውም። ተረጋግቶ መጠበቅ ጀመረ። ነገር ግን የተረጋጋው ልቡ አልነበረም። ውስጡ ሙሉ ለሙሉ ፍርሃት ነበር። ግን ተረጋግቶ ነገሮችን ማሰብ ስለነበረበት መረጋጋቱን መረጠ። ሰዓቱም የያዘው ትንሽ ምግብ፣ ትንሽ ውሃ፣ በኪስ የምትያዝ ቢላና ካሜራ ብቻ ነበር። እንደዛው እንደሆነም ቀናት አለፉ። ቀን 1፣ ቀን 2፣ ቀን 3 የአሮን እጅ ላይ 360 ኪሎ ግራም የሚመዝነው ድንጋይ እንደተቀመጠ። በ3 ቀን ቆይተውም ውሃውን ጨረሰ። ይህ ሰውዬ ወደ ሞት ጫፍ እየተጠጋ መጣ። ነገር ግን ውሃውን ሲጨርስ ያለው አንድና አንድ አማራጭ የውሃ ሽንቱን መጠጣት ነበር። እርግጠኛ ነኝ ብዙዎቻችሁ እንዴ ልትሉ ትችላላችሁ፣ ግን አትፍረዱ። ያላችሁበት ሁኔታ ምን ሊያስደርጋችሁ እንደሚችል ምንም የምታውቁት ነገር የለም። ይህ ሰውዬ ከመሞት የውሃ ሽንቱን ጠጥቶ ቀናት እድሜ መጨመር ነበር የወሰነው። አሮንም በጣም ተስፋ ስለቆረጠ በያዘው ካሜራ ምናልባት እኔ በሞት እንኳን ቤተሰቦች ካገኙት ብሎ የስንብት ቪዲዮ ለቤተሰብና ለጓደኞቹ መስራት ይጀምራል። በአምስተኛውም ቀን ያልታሰበ ነገር ተፈጠረ። የአሮን እጅ ከጥቅም ውጭ ሆኗል። እንዲሁም ምንም ስሜት አይሰማውም። አስቡት፣ 5 ቀን ሙሉ 360 ኪሎ የሚመዝን ድንጋይ እጃችሁ ላይ ሲቀመጥ ነርቮቻችሁ ከጥቅም ውጭ ይሆናሉ። እጃችሁ ምንም አይሰማችሁ፣ ይደነዝዛችኋል። ለትንሽ ደቂቃ እንኳን እጃችሁ ላይ ስትቀመጡበት ምን ያክል እንደሚደነዝዝ አብዛኞቻችሁ ታውቃላችሁ። የአሮንም እጅ ከጥቅም ውጭ ሆኖ ደንዝዟ ነበር። ግን አሮን አይምሮ ላይ የሚገርም ሀሳብ መጣ። ሀሳቡ ምን ነበር? ብዙዎቻችን ስናስበው ሊረብሸን አራና አድርገው ልንል የምንችለውን ነገር አሮን ለማድረግ ወሰነ። አሮን እሳት ይዟት በነበረችው በትንሽዬዋ ቢላ እጁን ለመቁረጥ ይወስናል። አስቡት፣ የገዛ እጃችሁን ስትቆርጡት ዶክተር የለም፣ ሆስፒታል የለም፣ ማደንዘዣ የለም። ነገር ግን ከመሞት መወሰን ነበረበት። አሮንም በመጀመሪያ ያደረገው አጥንቱን ይሰብረዋል። ከዛም በኋላ በያዘው ቢላ እጁን ይቆርጠዋል። አሮንም ነፃ ወጣ። ግን አሁንም አሮን ሴፍ አይደለም። አሮን ብዙ ደም እየፈሰሰው ነው። ምግብ የለውም፣ ውሃ የለውም። ያለበት ቦታ ማንም ሰው የለም። ስለዚህ እንዴትም ብሎ ተስቦ የሚረዱትን ሰዎች መፈለግ ነበረበት። ከዛም ትንሽ ከተጓዘ በኋላ ሌሎች ሃይከሮችን ያገኛል። ይህ ሰውዬ እድለኛ ነበር። በእርግጥ ያንን ያክል ድንጋይ እጁ ላይ አርፎ እድለኛ ነው ማለት ባንችልም፣ ነገር ግን እድለኛ ነበር። ያገኙትም ሰዎች ሄሊኮፕተር በመጥራት አሮንን ወደ ሆስፒታል እንዲወስድና ሰርቫይቭ እንዲያደርግ ያደርጋሉ። በሄሊኮፕተር ወደ ሆስፒታል ተወሰደ። አሮንም ተረፈ። ነገር ግን እንደምታስቡት እንደዚህ አይነት ከባድ ችግር ቢፈጠርብን ብዙዎቻችን ያንን ቀን ስናስታውስ አይምሯችን ላይ በጣም ከባድ ጭንቀትና ፍርሃት ነበር የሚፈጥረው። ግን አሮን ላይ እንደዛ አልነበረም የሚሆነው። አሮን ከዛ አደጋና ከዛ ከተፈጠረው ነገር በኋላ ህይወቱ ሙሉ ለሙሉ ተቀየረ። አሮን ስለተፈጠረው ነገር መጽሐፍ ጻፈ፣ እንዲሁም ሞቲቬሽናል ስፒከር ሆነ። እንዲሁም ደግሞ ያሁላ ችግር ያመጣበትን ተራራ ከዛም በላይ ሌሎች ተራራዎችን በደንብ ሃይክ ማድረግ ጀመረ። አሮን ኮንፊደንሱ ሙሉ ለሙሉ ከበፊቱ ጠንካራ ሆኖ ተመለሰ። ብቻ ምን አለፋችሁ አሮን ያሁላ ነገር ከተፈጠረ በኋላ ጽድት ያለ ህይወት መኖር ጀመረ። ያ የተፈጠረው አጋጣሚ ለአሮን መትረፍ ብቻ ሳይሆን ጠንካራ እንዲሆን አደረገው።
ይህም ታሪክ ስለ ህመም አይደለም፣ ስለ ምርጫ እንጂ። ህይወት ወጥመድ ውስጥ ታስገባችሁ የማይቻል የመሰላችሁ ሁኔታ ውስጥ ስትገቡ ጥያቄው ለምን ይሄ ነገር እኔ ላይ የተፈጠረ አይደለም መሆን ያለበት፣ እኔ ከዚህ ነገር ምን ያክል መውጣት ፈልጋለሁ ነው ሊሆን የሚገባው። ይህንን ቪዲዮ እስከዚህ ድረስ ካያችሁት ቪዲዮ ተመችቷችኋል ማለት ነው። ሌላ እውነተኛ ታሪክና የሚገርም ታሪክ መስማት የምትፈልጉ ከሆነ ይህንን ቪዲዮ ጋበዝኳችሁ።